ምሬሻለው በለኝ ስለ ድንግል ማርያም ምሬሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ምሬሻለው በለኝ ምሬሻለው በለኝ ስለ ድንግል ማርያም ምሬሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። በኃጢአት ድንኳን ውስጥ ይብቃ መቀመጤ የቀናውን መንፈስ አድሰው በውስጤ የምሕረት ዓይኖች ይዩኝ በይቅርታ ስለ ድንግል ማርያም እስራቴን ፍታ ስለ ድንግል ማርያም እስራቴን ፍታ ምሬሻለው በለኝ ምሬሻለው በለኝ ስለ ድንግል ማርያም ምሬሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ቸል በማለቴ የደምህን ዋጋ ተመልሼ ገባው ከጥፋት መንጋጋ ሰላሜ ደፍርሶ ተቅበዝባዦኛለው ስለ እናት ብለህ ማረኝ እልሃለው ስለ ድንግል ብለህ ማረኝ እልሃለው ምሬሻለው በለኝ ምሬሻለው በለኝ ስለ ድንግል ማርያም ምሬሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ከንፈሮቼን ከፍተህ ልቆም
በምስጋና አንተን የጋረደኝ ጣሪያው ይነሳና አልብሰኝ ጽድቅህን ይቅር መራቆቴ ስለ ድንግል ማርያም መልሰኝ ከቤቴ ስለ ድንግል ማርያም መልሰኝ ከቤቴ ምርሻለው በለኝ ስለ ድንግል ማርያም ምርሻለው በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት እጃችሁን ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት እጃችሁን ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት በዶራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዶ ገብርኤል አዲስ አዋጅ ወጥቶ ገብርኤል ሲድራቅና ሚሳቅ አብደናጎም ጸኑ ጣዖቱን ረግጠው በእግዚአብሔር አመኑ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል እጃችሁን ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከሞት አዳናቸው በእሳት ሳይነኩ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት እጃችሁን አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ከቶኑ ስር ሆነው ገብርኤል ዝማሬ ተሞሉ ገብርኤል ገፍተው የጣሏቸው ገብርኤል በእሳቱ ሲበሉ ገብርኤል አልተቃጠለችም የራሳቸው ፀጉር አዮ መኳንንቱ የእግዚአብሔርን ክብር።
ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት እጃችሁን ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከሞት አዳናቸው በእሳት ሳይነኩ ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት በምድራዊ ሕይወት በፈተና ቦታ እጃችሁ በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ በምድራዊ ሕይወት በፈተና ቦታ እጃችሁን በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ሁለት ጥያቄ ይዞ የመጣው ሰው በቤትህ የቆመው በቅዱስ ገብርኤል ምልጃ የተማመነው ቅዱስ ገብርኤልን ስሙን ጠርቶ በፊቱ የቆመው ያንተ አገልጋይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ የተናገረው እግዚአብሔርን በሚፈሩት ሰዎች ዙሪያ የሚቆመው የሚያማልደው ከሞት መንጋጋ የሚያላቅቀው ቅዱስ ገብርኤልን ብሎ የመጣውን ችግረኛ ሁሉ አፍሮ አይመለስ አለ። አፍረ እንዳንመለስ እግዚአብሔር አምላካችን ይርዳል። ቅዱስ ገብርኤልን ብሎ ስራውን ትቶ ቤቱን ዘግቶ ለነገ ይሆናል መጀመሪያ የሚቀድመው በመጀመሪያ የእግዚአብሔር ደጅ ነው ብሎ ተማምኖ በቤት የመጣውን ያንን ሰው አፍሮ አይመለስ አለ። አፍረ እንዳንመለስ እግዚአብሔር አምላካችን ይርዳል። ስለዚህ እነዚህ ሁለት ጥያቄዎች የሚመለሱት በእግዚአብሔር ቤት በመጽናት ነው። እንዳልኳችሁ የሥጋ ችግር ሥጋዊ ችግራችን የህመም ሊሆን ይችላል፣ የኑሮ ሊሆን ይችላል፣ ያለ ማስተዋል ሊሆን ይችላል፣ ኑሮው ጓዳው ጎድጓዳው ያለ መሙላት ሊሆን ይችላል፣ ከሰዎች ጋር ተስማምቶ ያለ መኖር ሊሆን ይችላል። መቼም ሰዎች ነንና እንደ ሰውነታችን ብዙ ችግሮች አሉብን። እውነት አሰት ችግሮች አሉብን የሉብንም? ስለዚህ እነዚህን እንደ ሰው እንደመሆናችን ሥጋ ለብሰን እንደመቆማችን በሥጋችን የሚደርሱብን ብዙ ችግሮች አሉ። እነዚያን ችግሮች በእግዚአብሔር ቤት ይዘን እንመጣለን። በቅዱስ ገብርኤል ደጅ ይዘን እንመጣለን። ምክንያቱም እነዚህን ጥያቄዎች ወደ ዓለም ብንወስዳቸው ዓለም በራሷ መንገድ ነው የምትመልስልን። የዓለም መልስ የጊዜ ነው። ከሆነ ጊዜ በኋላ ተቀይሮ ሌላ ነው የሚሆነው። ይህንን መልስ ይዘን ወደ እግዚአብሔር ቤት መምጣታችን ግን
አፍረን ስለማንመለስ ነው። ክብርና ምስጋና ለስሙ ይሆንልን። እንዳናፍር የሚያደርገን ሳናፍር በእርሱ ፊት በእምነት በፍጹም እምነት ቆመን የምንለምነው የምንጠይቀው ማለት ነው እና በስጋዊ ችግሮቻችን ውስጥ እግዚአብሔር መልስ ይሰጠዋል። ታሞ የሚማቅቅ እግዚአብሔር ይምረዋል፣ ያድነዋል። በስራ ገበታው ላይ ውጤታማ ያልሆነውን ይህን ችግሩን ይዞ የመጣውን እግዚአብሔር ይምረዋል። በቤቱ በኑሮው በትዳሩ የችግር ቀንበር የወደቀበትን እግዚአብሔር ይምረዋል። ምክንያቱም እግዚአብሔር ምን የማይል አምላክ ነው? የማያሳፍር አምላክ ነው። ምን የማይል አምላክ ነው? የማያሳፍር አምላክ ነው። ክብርና ምስጋና ለስሙ ይሆንልን። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረ ችግረኛ አፍሮ አይመለስ አለ። አፍሮ አይመለስ። መቼም ቀደም ብላችሁ መጣችሁ በእግዚአብሔር ቤት ጸሎቱን ስታደርሱ በደጁ ስትቆሙ ከሁሉ የሚቀድመው የእግዚአብሔር ቤት ነው፣ እግዚአብሔር ነው ብላችሁ መርጣችሁ ስትመጡ የምትመለሱት በረከት ይዛችሁ ነው። በባዶ የሚመለስ የለም። በባዶ ወደ ቤቱ የሚገባ የለም። ችግሩንም ተሸክሞ የሚሄድ የለም። ችግርን የሚሸከም እግዚአብሔር ስላለ፣ ሸክምን የሚያቀል ፈጣሪ አምላክ ስላለን፣ ፈጣሪ ያ ሸክማችንን ያቀለለልን እርሱ እግዚአብሔር በፊታችን ስላለ ክብርና ምስጋና ለስሙ ይሆንልን። ስለዚህ በእግዚአብሔር ቤት ስንቆም እነዚህ ስጋዊ ችግሮቻችን ወይንም ደግሞ ሰው በመሆናችን ያሉት ችግሮቻችን ሁሉ እንዲፈቱ በፍጹም እምነት በእግዚአብሔር ፊት መቆም ያስፈልጋል። በምን መቆም ያስፈልጋል? በፍጹም እምነት በመታመን አፍረን እንዳንመለስ ወገኖቼ። ለሌላ የሚሆን ቀጠሮ የለንም። እዚህ ስትመጡ የእግዚአብሔር ሰዎች፣ የእግዚአብሔር አገልጋዮች፣ የእግዚአብሔር የክብሩ መገለጫዎች መሆን ያስፈልጋል። እዚህ ሆነን ሐሳባችን ሲበታተን እግዚአብሔርን ሳናደምጥ ቃሉን ሳንይዝ ስንሄድ አፍረን ተመለስን ነው። አፍረን እንዳንመለስ እግዚአብሔር አምላካችን ይርዳን። ስለዚህ በስጋ ድሃ የሆነውን በዓለማዊ ቁሳቁስ የጎደለውን በልዩ ልዩ ሁኔታ ረዳት ያጣውን የዕለት ጉርሱን የሚሰጠውን የዓመት ልብሱን የሚያለብሰውን ያጣውን ያንን ድሃ እግዚአብሔር ይመለከተዋል። አፍሮ አይመለስም። በእግዚአብሔር ደጅ የወደቁ ሁሉ አፍረው አያውቁም። ምክንያቱም እግዚአብሔር ሰዎችን እያዘጋጀ ይመግባቸዋል። እግዚአብሔር መልካም ሰዎችን ጎተራቸው የሞላላቸውን እያመጣ እግዚአብሔር ይመግባቸዋል። በብዙ ችግር ውስጥ ያሉትን እግዚአብሔር እንዲህ አድርጎ ይመግባቸዋል። ፍትህ ያጣውን ንብረቱ የተወረሰበትን በጉልበተኛ የተነጠቀውን ይህን ሁሉ እግዚአብሔር ይመለከተዋል። በእግዚአብሔር ፊት የሚደርስ ጥያቄ ሁሉ እግዚአብሔር ሳያሳፍር የሚመልስ አምላክ ነው። ክብርና ምስጋና ለስሙ ይሆንልን። በጠዋቱ መርሐ ግብር እንደሰማችሁት ብዙ በደል የደረሰባቸው ሰዎች በቅዱስ ገብርኤል ፊት ቆመው በፍጹም ምልጃው ተማምነው ይህን ደገኛ መልአክ፣ ብስራታዊ መልአክ፣ ሕይወትን የሚለውጥ መልአክ ተማጽነው ያ የሞት አዋጅ ሳይቀር እንኳን እንዴት እንደተሰረዘላቸው ጠዋት የነበራችሁ ሰምታችኋል። ምክንያቱም በቅዱስ ገብርኤል ደጅ የመጣ አፍሮ አይመለስም። እግዚአብሔር ከእርሱ ጋር ስለሆነ የቅዱስ ገብርኤል ምልጃ፣ ረዳትነት፣ ጠባቂነት፣ አማላጅነት የማይለወጥ ስለሆነ እርሱን ስለሰጠን መድኃኔ ዓለም ስሙ የተመሰገነ ይሆንልን። አመስግኑት አንድ ላይ አድርጋችሁ። ስለዚህ በእግዚአብሔር ቤት ስንመጣ በዚህ አውደ ምሕረት ላይ ስንቆም የመጀመሪያው በፍጹም ትሕትና ውስጥ ሆነን ልንቆም ያስፈልጋል በእግዚአብሔር ፊት። ምክንያቱም እግዚአብሔር የተሰበረ ልብ፣ የተዋረደ መንፈስ ስለሚፈልግ በፍጹም ትሕትና ዓለም የትሕትና መንፈስ ከውስጣችን እንዲወጣ ትሰራለች። ብዙዎቻችን በዓለም አሰራር ውስጥ ስናልፍ እብሪተኞች ሆነን እናልፋለን። ለመንፈሳዊ ሕይወት የማንገዛ
ለቤተ ክርስቲያን ሥርዓት የማንገዛ ለመንፈሳዊ ሕግ ለመንፈሳዊ ሥርዓት የማንገዛ ሆነናል። እንዲህ ስንሆን የእግዚአብሔርን ምሕረት የእግዚአብሔርን ይቅር ባይነት ከኛ እናርቃለን። በቤቱ ስንቆም በፍጹም ትሕትና ውስጥ ሊሆን ያስፈልጋል። ምክንያቱም ትሑቱን ልብ እግዚአብሔር ይፈልጋል። እግዚአብሔር ታላላቅ ሥራዎችን የሠራው ትሑት በሆነ ልብ ውስጥ ነው። ትሕትናን ስለሚፈልግ በእግዚአብሔር ቤት ስንሆን በትሕትና ልንቆም ያስፈልጋል። እግዚአብሔር አምላካችን ያግዘን። ሁለተኛው ችግራችን የነፍስ ችግር ነው። የነፍስ ችግር ደግሞ ኃጢአት ነው። ኃጢአት ማለት ደግሞ እግዚአብሔርን ማጣት ነው። በመበደል በስጋችን በሰራነው ርኩሰት ነፍሳችን ትጎዳለች፣ እግዚአብሔርን ታጣለች። ይህን ችግር ይዘን እንመጣለን። በተለያየ ኃጢአት መንገድ ውስጥ የምንኖር የቀማን፣ በዝሙት ውስጥ ያለፍን፣ የበደልን፣ የተሳደብን ብዙ በዚህ ዓለም ላይ ለእግዚአብሔር የማይመቹ ነገሮችን ያደረግን ሁሉ እነዚህን ነፍሳችን የጎዳነውን ችግር ይዘን በማን ፊት እንመጣለን? በማን ፊት እንመጣለን? በእግዚአብሔር ቤት እንመጣለን። ይህንን ጥያቄ ይዘን ስንመጣ ግን አንፈራም። ምክንያቱም እግዚአብሔር አፍሮ አሳፍሮ የሚመልስ አምላክ ስላልሆነ እርሱ ስለሆነ ክብርና ምስጋና ለስሙ ይሆንልን። መድኃኔ ዓለም አፍሮ የማይመልስ ጌታ፣ አሳፍሮ የማይመልስ ጌታ፣ አፍረን እንድንመለስ የማያደርግ ጌታ ስላለን በስጋችን ሰርተን ነፍሳችን የጎዳነውን ኃጢአት በደል ይዘን በእግዚአብሔር ፊት በፍጹም ንስሐ እንመለሳለን። ስለዚህ በንስሐ መንገድ ስንሄድ እግዚአብሔር ችግረኛ በፊቱ ቀርቦ አያሳፍረውምና ሳናፍር ኃጢአታችንን በደላችንን ይቅር ብሎን በእግዚአብሔር ፊት እንቆማለን። ይህን ዕድል ስለሰጠን መድኃኔ ዓለም ክብርና ምስጋና ለስሙ ይሆንልን። ስለዚህ ወገኖቼ ብዙዎቻችን በእነዚህ ሁለት ችግሮች ውስጥ እያለፍን ነው። እግዚአብሔር ደግሞ ከዚህ አፍረን እንዳንመለስ እያደረገን ነው። አፍረን እንዳንመለስ ካደረገን እግዚአብሔር ይቅር እንዳለን ሁሉ ደግሞ እኛ ለእግዚአብሔር ሕግ ታዛዦች መሆን አለብን። እንዴት? በይቅርታ ማለት ነው። እግዚአብሔር ይቅር ካለን እኛ ደግሞ እርስ በርሳችን ምን እንላለን? ይቅር እንባባላለን። የበደልነውም ብቻ አይደለም የበደሉንን እንኳን ሳይቀር ይቅር እንድንል ማለት ነው። የይቅርታ ሕይወት እግዚአብሔር አፍሮ አሳፍሮ ካልመለሰን እኛም ይቅር በለይ ብሎ የመጣውን ሳናሳፍር እንመልሳለን። እኛም የበደልነውን ሄደን ደግሞ ይቅር በለን ግዴታችን ነው እንላለን። ይህ ነው መንፈሳዊ ሕይወት የእግዚአብሔር ልጆች። በእግዚአብሔር ፊት ይሄ ነው። እግዚአብሔርን የምናታልለው አይደለንም። ልብና ኩላሊትን መርምሮ የሚያውቅ እርሱ ነውና የእያንዳንዳችንን በእግዚአብሔር ፊት በፍጹም ንጽሕና በፍጹም ትሕትና ቀርበን ሳናፍር መመለስ ያስፈልጋል። ማን ይርዳን? ማን ይርዳን? እግዚአብሔር አምላካችን ሁላችንም ይርዳን። ስለዚህ ብዙ ችግር ይዘን ብንመጣ የሚያቀል አምላክ አለን። ብዙ ሕመም ይዘን ብንመጣ መልአኩን ልኮ ቅዱስ ገብርኤልን ልኮ እርሱ ሕመማችንን የሚያቀልልን ያ ደገኛ መልአክ ከፊታችን አለ። ክብርና ምስጋና ለስሙ ይሆንልን። እርሱን ስለሰጠን የጨነቀንን ነገር የሚያቀልልን ከጭንቀት መንገድ የሚያወጣን ነገ ምን ይሆናል ብለን ብዙዎቻችን ነገን አናውቅም። ነገን የሚያውቅ እግዚአብሔር ብቻ ነው። በመንገዳችን ላይ ግን ቅዱስ ገብርኤልን እየላከ ነገ ደህና እንዲሆን ያደርግልናል። እንዲህ አይነት አባት አለን። አፍረን እንዳንመለስ የሚያደርግ የማያሳፍር ጌታ አለን። ስለዚህ በእግዚአብሔር ቤት በፍጹም ትሕትና በይቅር ባይነት በታዛዥነት እግዚአብሔር የሰጠውን ሕግ በመፈጸም ሥጋውን በመብላት ደሙን በመጠጣት ሳናፍር እንድንመለስ ማን ይርዳን? ማን ይርዳን? እግዚአብሔር አምላካችን ሁላችንም ይርዳን። ስለዚህ ታላቁ መምህራችን ሊቀ ሊቃውንት ዮሴፍ ደሳለኝ
በሰዓቱ ቀድመው ተገኝተው ከናንተም ቀድመው በዚህ አውደ ምሕረት ላይ ተገኝተዋል። ሰፊውን ጊዜ ሰፊውን ትምህርት በረቀቀ ምስጢር ለኔና ለናንተ በሚገባ በተረዳ መልኩ ያስተምሩናል። ዘማሪያኑም ተገኝተዋል። ስለዚህ እኔ እዚህ ላይ ይበቃኛል። ቀሪውን ጊዜያችንን እግዚአብሔር አምላካችን ይባርክልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመምህር ታሪኩ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። የ2018 የመጨረሻ የዓመቱ ጉባኤ ማጠቃለያ ዛሬ የ2018 ገብርኤል ነውና በዚህ ቀን ተገኝታችኋል። በመገኘታችሁ እንኳን ደስ አላችሁ። ቀጣዩን ክፍል 2 ታላቁ የቤተ ክርስቲያናችን ዕንቁ የሆኑት ቅድም ስማቸው የተጠሩት ሊቀ ሊቃውንት ዮሴፍ ደሳለኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት የሊቃውንት ጉባኤ ዋና አባል የሆኑት ሰብሳቢ የሆኑት እሳቸው ከማስተማራቸው በፊት የጥንቷ ዘማሪት አዜብ ከበደ በመካከላችን ተገኝታለችና እሷን እናስቀድምና ከእሷ ጋር ደስ ያለው ቢኖር ምን ይበል ይዘምር ነውና አብረን እግዚአብሔር እናመሰግናለን፣ እንዘምራለን። ወደ አዲሱ ዓመት የዝማሬ ዓመት፣ የምስጋና ዓመት፣ የንስሐ ዓመት፣ የቁርባን የመቁረቢያ ዓመት ይሁንልን ብለን በደስታ እንድንቀበለው ከዚህ በኋላ መጪው ዓመት ለኔ ብሩህ ነው ብላችሁ ተስፋ ስጡ ለራሳችሁና እግዚአብሔርን በጋራ እናመሰግናለን። ሌላው ስርዓት ያመጣችሁ ካላችሁ በሙዳይ ምጽዋቶቹና እንደዚሁም ደግሞ ጧፍጣን ካመጣችሁ በስዕሎቹ አካባቢ በማስቀመጥ የሚመለከታቸው ያነሱታል። ወደ ታላቁ ገዳም ወደ ደብረ ሊባኖስ የካቴድራላችን የፈለገ ሕይወት ሰንበት ትምህርት ቤት ጉዞ አዘጋጅቷል። መመዝገብ ትችላላችሁ። በመሄድ ደርሶ መልስ 1300 ብር ወደ ዘማሪት አዜብ ከበደ